እኛ ኢትዮጵያ ፖሊስ ዱላን የለመር ነው። እዚህ ሰላም ሲለን ችግር በረከው ብዬ በረረክ። ሰላም ውድ ዩቲዩብ ቤተሰቦቼ እንደምን አላችሁ? ለማታውቁኝ ብሩክ እባላለሁ። ዩቲዩብ ዛሬ የመጀመሪያ ቪዲዮአችንን ነው የምንቀርጸው። ዛሬ ዳውንታውን እንሄዳለን። ዳውንታውን የመጀመሪያ ጊዜ ነው የምንሄደው። ሄጄ አላውቅም ምናምን ምን የሚመስለውን ኤክስፒሪየንስ አብረን እናደርጋለን። አብራችሁን ቆዩ። ከመጣሁ ጥቂት ቀናቶችን ያደረኩት ከተማዋን ዞር ብለን ዳውንታውን ምናምን እስካሁን አላየነውም። አብረን እናየዋለን እና አሁን ከአፓርትመንታችን እየወጣን ነው። ከኔ አሁን ካለሁበት ወደ 6.1 ማይል ነው። ባስ ተጠቅሜ አላውቅም። እንዴት ባስ እንደሚጠቀም አይዲያውም የለኝም፣ ግን አብረን ፋይንድ አውት እናደርገዋለን። አብራችሁን ቆዩ። አሁን ከምኖርበት አፓርትመንት እየወጣሁ ነው። ብዙ አይርቅም ባስ ስቴሽኑ እኔ ካለሁበት። እዚህ ገና ጥቂት ቀን ነው፣ ብዙ ቀን አልቆየሁም ምናምን እና ዳውንታውኑ ምናምን አይቼው አላውቅም። እና አብራችሁን ካላችሁ ዳውንታውኑ ጋር እንሄዳለን። ባስ ስንጠቀም ያለውን ነገር እንዴት ነው የምንጠቀመው፣ ብሮቹ እንዴት ነው የምንጠቀምባቸው ምናምን የሚለውን አብረን እናያለን። ደግሞ አዲስ ነኝ እንዳልኳችሁና ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አብራችሁን ተከታተሉ። ያለውን ነገር አብራችሁን ቆዩ። አሁን ከአፓርትመንታችን ወጥተናል። ወደ ባስ ወደሚቆምበት ቦታ እየሄድኩ ነው። ከምኖርበት አቅጣጫ ብዙ አይርቅም ባስ የሚቆምበት ቦታ እና እሱ ጋር እንጠብቃለን። በስንት ቁጥር እንደሚሄድ ምናምን እውቀቱ የለኝም፣ ግን አንዱ ባስ መጠበቅ ነው። ከዛ ግን በጉግል ማፕ እንከታተለዋለን የት እንደምንሄድ ምናምን። አብራችሁን ቆዩ። ሰብስክራይብ አድርጉ። ቀን ነው ከ2 ከ3 ሰዓት በኋላ ዝናብ ይዘንባል፣ ግን አንሰማውም። ዝናብ አያቆመንም እያልኳችሁ ነው። የመጀመሪያ ቪዲዮ ስለሆነ ሰብስክራይብ አድርጉ ምናምን ላይክ ምናምን እያደረጋችሁ አብራችሁን ቆዩ። እንደምትመለከቱት ባስ ማቆሚያው ጋር ደርሰናል። ባሷ አልመጣችም፣ እየጠበቅናት ነው። ስንት ሰዓት እንደምመጣ ምናምን አላውቅም። አሮን ብቻ ቁጭ ብያለሁ እየጠበቅኳት ነው። በጣም ሙቀት አለ፣ በጣም ሙቆኛል። ለምትኝ እያራበኝ ነው ምናምን በጣም ይሞቃል። አሮን ባሷ እስካሁን አልመጣችም፣ እየጠበቅናት ነው ያለነው ጋይሶች። እስካሁን አልመጣችም ባሷ እና ማፑን እያየሁት ነበርና አዙሬ ላሳያችሁ። ምንም የሚገባ አይነት ነገር አለ 3D ምናምን ነው የሚለው አላውቅም። ብቻ ባሷ ትምጣና ይኸው አንድ ባስ መጥቷል፣ ግን የቆመው እዛ ነው። እቺ ወደ ሌላ ቦታ ነው የምትሄደው መሰለኝ። አሮኑ ብቻ አብራችሁን ቆዩ። ሰብስክራይብ እያደረጋችሁ እና ምን ይመስላል ምናምን የሚለውን ነገር በደንብ አሳያችኋለሁ ምናምን። ዳውንታውን ዋይት ሃውስ ጋር ያለውን ነገር ሁሉንም ነገር አብረን እንመለከተዋለን። እኔ ከዚህ በፊት የሄድኩት ከቤተሰብ ጋር ነው ምናምን። ዛሬ የመጀመሪያ ጊዜ አብረን ኤክስፒሪየንስ እናደርገዋለን። አብራችሁን ቆዩ። ባሷ መታለች፣ ለመቆም እየተዘጋጀች ነው። እኛም ለመግባት እየተዘጋጀን ነው። ዩቲዩብ ባስ ውስጥ ገብተናል፣ ግን አሮን ነው ይቀበል አልቻለም እንትን ምናምንና ዝም ብዬ ነው ያስገባችኝ። አልተቀበለም። ባሱ መጥቷል። ወዴት እንደሚሄድ አሮን ነው እየሄድን ነው። ዳውንታውን አዛቼክ እናደርገውና ያለውን ነገር አሳውቃችኋለሁ። አልተቀበለም ምናምንና አሮን እየሄድን ነው ያለው ነገር እየሄድን ያለነው። ትንሽ መንገድ ይቀረናል። በዚህኛው ስልክ እያየሁት ነው 17 ደቂቃ ነው የሚለው። ስለዚህ እዛ ድረስ እንድረስና
ቪዲዮን አስገብቼላችኋለሁ። አሁን እንዳልኳችሁ እዚህ ጋር ብዙ ሰዎች አሉ ምናምን ከፊት ለፊቱ ያለውን ዋይት ሀውስ ምናምን ለማድረግ እየፈለጉ እና ለማንኛውም እስኪ ዞረን ሄደን በዚህ ሰው በማይበዛበት በኩል ለማየት እንሞክራለን። በጣም ብዙ ሰው አለ ግን የለ ከሌላ ሀገር ዜጎች የመጡ ምናምን ሰዎች አሉ። እስኪ ዞሬ ለማየት እሞክራለሁ። እንትን ተከትዬ ይሄ የታጠረውን መስመር ተከትዬ አራቱን ማዕዘን ለማየት እሞክራለሁ። እና ፓርክ አለ እዚህ ጋር ናሽናል ፓርክ የሚባል እንዴት ወደዛ ጆይን ማድረግ እንደምንችል አላውቅም ምናምን መንገዱን ብቻ በማፕ ፋይንድ አውት እናደርገዋለን። እና መሀል ከተማው ዳውንታውን ይሄንን ይመስላል። የተለያዩ ሰዎች አሉ ምናምን በብዛት ግን አሁን የተመለከትኳቸው ይሄ ህንዳውያን ምናምን ይበዛሉ። ህንዳውያኖች በጣም ብዙ ናቸው። ወደዚህ ህንዳውያኖች ትንሽ እንዳልኳችሁ በዛ ይላሉ። አሁን ወደዚህ ያለሁበት አካባቢ ነው። እስኪ አጥሩን ይዘን እንሂድና ምን ጋር መድረስ እንደምንችል አሮን ቆምኩበት የነበረው መጀመሪያው እንትን ብዙ እንትን ሰው አለው። ብዙ ሰዎች ቆመው ነበር ምናምን ነገር ግን አሁን ከፊት ለፊቴ እንደሆነ አላውቅም ሚሊታሪ ኢንተርቬንሽን ምናምን የሚል ነገር አለ። ግን አሮን ዲፕ እያለ እንዳሉ ያለውን ነገር አላውቅም። ብቻ እቺ ጥግ ጥጓን ይዘን እንዙራትና ውስጡ ምን እንዳለ በዚህኛው በኩል በደንብ ይታያል። ግን ፖሊሶች አሉ። መቅረጽ ልቻል አልቻል አሮን ነው አላውቅም። እስኪ እና እዚህ እንደምትመለከቱት እኛ ኢትዮጵያ ፖሊስ ዱላኔ ለመር ነው። እዚህ ሰላም ሲለን ችግር ነው እና ዳሩን ይዘን እየሄድን ነው። በጣም ሙቀት አለ። ከ30 ደቂቃ በኋላ ይዘንባል ይላል አየሩ። ግን ይዝነባ አሮን ይልና በቻልነው አቅም ግን ከ30 ደቂቃ በፊት ቪዲዮአችንን ጨርሰን ለመውጣት ነው። አንድ ቦታ ሪቪው እናደርጋለን። ሞክሬ ማላውቀውን በርገር ምናምን አብረን እንሞክራለን። አብረን ምን ሞክር ይሆን አንድ በርገር በጣም ዝናቡ የሚገፋ ከሆነ ምናምን መጠለያ ካጣን አንድ ቦታ ገብተን እየበላን ምናምን ያለውን ነገር ለየት ያለ ነገር ያስተዋልኳቸው ምናምን ነግራችኋለሁ። ግን እንዳልኳችሁ መጀመሪያ አልከፈልንም ፔመንት። ለምን ይሄ ምንድን ነው የሚባለው ባስ ብሩ አልቀበልም ማለት እቺ ብር የምትቀበለዋ እቺ ካርዶ የለም አልቀበልም ማለት። ስለዚህ ሰው ያለችኝ ተወርዳ መስገኛታለሁ። እና ዳውንታውኑ ይሄን ይመስላል። በቀጣይ ቪዲዮቻችን ደግሞ ቱርባስ ምናምን እዚህ አለ። ቱርባስ አሮን ነው ከየት እንደሚነሳ ምናምን አላውቅም። ብቻ ግን ቱርባስ አለ። ከመነሻው ጀምሮ ቱርባስ አብረን ይዘን እስክንሄድ ድረስ ያለውን ነገር እንዳለ አብሬ ያሳያችኋለሁ። እና አብዛኛው ሰው ሩጫ ነው አይደል? አሁን እኔ የመጣሁበት ሰዓት ይሄ የስራ ሰዓት መውጫ ሰዓት ነገር የለም። እንደዛ አይነት ሰዓት ላይ ስለሆነ ሁሉም ሰው ሩጫ ላይ ነው ምናምን። ይሄ መቅረጽ ያልተለመደ ነገር አይደለም። ሁሉም ሰው ነው አንስቶ የሚቀርጸው ካሜራው ምናምን ነፃነት አለው። ሌላ ሀገር ላይ ቢሆን አቴንሽን አለው ምናምን ሁሉም ሰው ወደ የሚቀርጸው ሰው ነው የሚያው ምናምን። እዚህ ግን ማንም ግድ አይሰጠውም። መቅረጽ ከፈለክ መቅረጽ ነው፣ ምንም ችግር የለውም። ማንም እንትን የሚያደርግህ ምናምን የለም። በጣም ብዙ ሰዎች ይተኙዋል ከፊት ለፊቴ። ምን እንዳለ ግን አላውቅም። ከፊት ለፊቴ ብዙ ሰዎች አሉ። ለምን እንደቆሙ አላውቅም። ግን አብረናቸው እንቆማለን። ችግር የለውም። ጥሩ ነገር ከሆነ ችግር የለብንም። አብሮ ደግሞ አንቸገርም። አብረናችሁ ቆመን ያለውን ነገር እናያለን። በብዛት ነጮች ናቸው። ምን እንደሆነ አላውቅም። ዋይት ሀውስን ብቻ ሳይቻቸዋለሁ። በጣም ጥበቃ ይደረግለታል። እንትኖች አሉ። ምንድን ነው የሚባለው?
አርሚዎች ምናምን በብዛት ይበዛሉ፣ ግን ፍሬንድሊ ናቸው ምናምን ቀረስክም አልቀረስክም ምናምን ብሎ ለመተናኮስ የሚሞክር ምንም አይነት ሰው አላየሁም እስካሁን። እና ሳይንቁም ይላል። ስለዚህ ቆመናል እና ከፊት ለፊቴ እንደምታዩት ፖሊሶች አሉ ምናምን፣ ግን ያንን ያህል አያረብሽም። ተንቀሳቃሱ ይላል። ለምን እንደቆምኩም አሩ ከፊት ለፊት ያሉ ሰዎች ሲመጡ ነው ያየሁት። ብቻ እንደ እንትኑ አይደለም፣ ሁሉም ሰው ግድ የሚሰጠው አይነት አይደለም። እንደየራሳችሁ እንትን ማለት ትችላላችሁ። እና አስቸጋሪ ሀገር አይደለም። ከተሻግሮ የሃይስኩል ተማሪዎች ይመስለኛል በብዛት ተሰብስበው ቆመዋል ምናምን እና ዋሽንግተንን እየዞርናት እንገኛለን። አሮን ናሽናል ፓርክ በዚህ ቪዲዮ የምንችል አይመስለኝም። ለምን ናሽናል ፓርክ ከዚህ ትንሽ የሚርቅ ይመስለኛል። አላውቅም። ብቻ እስቲ ወይ አንድ መቀመጫም ካገኘን ፋይንድ አውት የምናደርግበት ፋይንድ አውት አድርገን አብረን አሳያችኋለሁ ምናምን። ሌሎች ቦታችሁም ይኖራሉ ምናምን ማየት አለባችሁ እያሰብኳቸው ቦታዎች ከዚህ በኋላ ቀድመን ትኬት ቡክ የሚደረጉ ነገሮች ይኖራሉ። አንዳንድ ቦታዎች ተከፍሎ የሚገባባቸው ቦታዎች ይኖራሉ። እነሱ ቦታ ጆይን ስናደርግ ቀድመን ቡክ እናደርግና አሁን በቀጣይ ቪዲዮአችን የሚሆነው የቱር ቪዲዮ ነው። የቱሩን ቪዲዮ ከሰራም በኋላ ደግሞ ምን እናደርጋለን የምታሳዩኝ ነገር ብርታት እንዲሆነኝ የለ ሞራል ይሆናል ምናምን። ስለዚህ በቻላችሁ አቅም ጥሩ ነገር ላይክ ሰብስክራይብ ምናምን አድርጉት። ይሄን ቪዲዮ ከመፖስቴ በፊት ብዙ ሰብስክራይበር የለውም፣ 20 ሰብስክራይበር ምናምን ነው። ግን አናቆምም። 20 ሰውም ትልቅ ነው፣ ብዙ ነው። ገባህ? በሰው ስታየው 20 ሰው ብዙ ነው። ከፊት ለፊቴ ግን 250 እና የአሜሪካ ባንዲራ የት እንደሆነ አሮን ይብን ነው። እዚህ ደርሰናል። የድሮ ቤተመንግስት አይነት ይዘት አለው። ምን እንደሆነ ግን አሮን ብቻ የድሮ ቤተመንግስት አይነት ይዘት ያለው ቦታ ነው። የድሮ ቤተመንግስት ነው የሚመስለው። እንዳልኳችሁ በብዛት የምትመለከታቸው ህንዶችን እና ይሄ ጃፓን ኮሪያውያን ምናምን ነው። እና እዛው ደርሰናል። አሁን ተመልከቱት። አሮን ይታያችሁ አላውቅም። ህንጻው በጣም ትልቅ ነው፣ ረዘም ይላል። ሰዎች አሉ ምናምን። እስቲ ቀጥታውን ደግሞ ይዘን ሄደን በዚህ ቪዲዮ ከቻልን እና አንድ ላይ ማድረግ የምንችል ከሆነ እግዚአብሔር ካገዘን ዝናቡ ምናምን ከያዘልን ጸዴ ነገር እዛም እንትኑ ጋር ሄጄ ምናምን አሳያችኋለሁ። ይሄ ናሽናል ፓርክ ጋር ምናምን። ግን ደግሞ ቪዲዮ ሰዓት የማይበቃን ከሆነ ምናምን ነገም መመለስ እንችላለን። የቀጣዩን ቪዲዮ እዛ እናደርገዋለን። ይሄ ኖርማል ፓርኩ ላይ ብቻ ሄደን እዛ እናደርገዋለን እና እንደዛ ነው። ከፊት ለፊቴ ይሄ የጋዜጠኞች ምናምን ይታዩኛል። ይሄ ትልልቅ ሚዲያ ላይ የሚሰሩ አይነት ጋዜጠኞች ይመስላሉ ሲታዩ ምናምን። ይሄ ፕሮፌሽናላቸውን ጠብቀው ነው የሚሰሩት ምናምን። ሰው አስቸጋሪ አይደለም ሙረድ ምናምን እና በዚህ መንገድ መሄድ ይቻላል። አሪፍ እውቀቱ የለኝም ግን እዚህ ሄድኩ ነው። ተሻገር ካሉኝ እሻገራለሁ። ግን የሚቻል ይመስለኛል። መንገድ አይከለክልም። እና ከዚህ በኋላ የምንሰራቸው ቪዲዮዎች ስለ እያንዳንዷ ነገር በደንብ ሪሰርች የሆኑ ምናምን ነገር ነው የምንሰራው። በደንብ የምናውቃቸውን ነገሮች ምናምን አሁን ለምሳሌ ፓርኮች ውስጥ እንትኖች ውስጥ ሙዚየሞች ውስጥ ቼክ ስናደርግ ሙዚየም ስንገባ ምናምን ሙዚየሞቹን ታሪኮች ምናምን እያንዳንዷን ነገር ቼክ እናደርጋቸዋለን። እያንዳንዱ ታሪኮቹን ቀድመን
ሪቪው እናደርጋቸውና ከዛ በኋላ እያንዳንዷን ነገር ለእናንተ ነግራችኋል። ደግሞ የዓለም ዋንጫ እዚህ ፌስቲቫል አለ። ፌስቲቫል ማለት ይሄ በትልቅ ቲቪ ስክሪን ምናምን ፌስቲቫል አድርገው እዚህ አካባቢ የሚገኙ ዲሲ አካባቢ የሚገኙ ሰዎች ለማየት እንዲመች አድርገው እንትን አድርገዋል። ትልቅ ሜዳ ላይ ምናምን የተደረገ ነገር ስላለ አንዱን ቀን እዛም እንሄዳለን። የዛም አንድ ቪዲዮ አለ። አንዱን ቀን የዓለም ዋንጫ የፍጻሜውም ሊሆን ይችላል። እዛም ካልደረሰ ደግሞ የቀድሞ የሚመጣውን እንትን እናደርገዋለን እና እንደምታዩት ነው እየሄድን ነው። የምንችል ይመስለኛል። አሁን ሰዓቱ 4 ፒኤም ላይ ይዘንባል የሚለው ዝናቡ ግን ይሄ የሚዘንብ አይነት አይደለም። ባይዘዊ የዚህ ሀገር ዝናብ ማለት ነው። አሁን እኛ ሀገራችን ላይ ኢትዮጵያ ላይ የለመድነው ምናምን ዝናብ ሲመጣ ደመና አለ ምናምን ቅዝቃዜ ያለው ንፋስ አለ ምናምን። እዚህ የለም። ፀሐይ ነው። ፀሐይ ሆኖ ወዲያው ነው የሚዘንበው። ወደ ዝናብ ሲቀየር ሰከንዶች ነው ይፈጅበት። እያያችሁት ይወርዳል። እንደዛ ነው። ስለዚህ በቻልነው አቅም እንደዛ እናደርጋለን። ብቻ ዝናቡን ቢዘንብ አናቆመውም። ቪዲዮውን እንደምንም አድርገን አንድ ምግብ ቤት ገብተን መቀጠል የምንችልበት ሁኔታ እናመቻችና ዝናቡ 2 ሰዓት ነው ይቆያል የሚለው ግን 2 ሰዓት አንድ ምግብ ቤት መቀመጥ የሚያስጠላ ነገር ነው። ካልሆነ እናቋርጠውና ሄደን ድጋሚ ተመልሰን እንሰራዋለን። በቀጣይ የራሱን ችሎ ቪዲዮ ይሆናል እና ናሽናል ፓርክ የሚባለውን ነገር በደንብ እቺ ባንዲራዎቿን ያሉበትን ምናምን በደንብ ሙቀት አለ። እንደምታዩት አይደለም፣ በጣም ሙቀት አለ። ግን ሙቀቱን ተቋቁመን ምናምን ነው እየሰራን ያለ ነው። እናም እዚህ ጋር ልብሶች ይሸጣሉ። ኮፍያ፣ ልብስ ምናምን አለ። እዚህ ጋር ደግሞ እንደምታዩት ኤምባሲ ይሁን ምናምን አሮ ነው የአርጀንቲና ከፊት ለፊት የአርጀንቲና ማሊያ የለበሱ 2 ሰዎች ይታዩኛል። ሲያልፉ አሳያችኋለሁ። ያው ከኋላ እንደምታያቸው ነው። የአርጀንቲና ማሊያ አድርገዋል። እዚህ ኢቨንት አለ። ኢቨንቱ አሁን ፓርክ ውስጥም ላይ ያስገቡን ይችላሉ። ኢቨንቱ እዛው አሁን አሳያችኋለሁ ያልኳችሁ ፓርክ ውስጥ ስለሆነ የሚዘጋጀው ይሄ ሜዳው ላይ ማለት ነው። ሰፊ ሜዳ ላይ ስለሆነ እዛ ከሆነና አሁን ኳስ እየተጫወቱ ነው። አሮኑ ፕሮግራሙን አላየሁትም እንጂ ኳስ እየተጫወቱ ነው። ግን ኢቨንቱ እዚህ ሜዳው ላይ ስለሚሆን አሁን መግባት የምንችልም ላይሆን ይችላል። ምክንያቱም ይፈልጋሉ ሜዳው ከተያዘ ምናምን ማየት የምንችል አይመስለኝም። ግን አስገቡን እና ያለን ካልሆነ በቀጣይ ቪዲዮ እንመለሳለን። መቀመጫውን አጥረዋታል እንደምታዩት። ከፊት ለፊት ይሄ ምግብ ምንድን ነው የሚባለው? ይሄ መኪና ላይ ምግብ ይዘው የሚሄዱ ሰዎች አሉ አይደል? እነሱ አሉ ምግብ ይዘው ነው የሚንቀሳቀሱት ምናምን በመኪና። በጣም የሚያዋጣ ስራ ነው። አይገርም? ለምን እንደሆነ ታውቃላችሁ? ታክስ ምናምን ይክፈሉ አላውቅም፣ ግን ይከፍሉ ይሆናል። ሽታው ትንሽ ይረብሻል። ውሃ እንግዛ። ውሃ ገዝተን በምናችን ይዟለን። እጄን እየደከመኝ ስለሆነ እየቀያየርኩ ነው የሚይዘውና ቻብራክ መልሻለሁ። ውሃ ልገዛ ነበር ያቆምኩት፣ ግን ውሃ በምን ይዟል? በሁለት እጄ እየደከመኝ ስለሆነ እየቀያየርኩ ስለሆነ እያስኩ ያለው በምንም ይዞ አልችልም። እስቲ ብቻ ደርሰናል። ባይዘው ረጅም ምን እንደሆነ አሩ እውቀቱ የለኝም። የምታውቁ ሰዎች ኮሜንት ላይ ንገሩኝ እና ሄደን እሱ ጋር ምን እንደሆነ ምናምን ዝግ ይመስላል። እና የሚቻል በሆነ እያላችሁ ለምን እዚህ ድረስ ደርሰን አላማችን እንደውም አይተውት አልነበረም። ፓርክ ውስጥ ገብቼ ነበር ያለውን ነገር እያንዳንዷን ላሳያችሁ የፈለኩት። ግን ሰው እንዳሰበው አይውልም ማለት እንደኔ ነው። ባሷ ባይገርማችሁ በጣም ብዙ ደቂቃ ነው ያስቆመችኝ። ረጅም ደቂቃ ቆሜያለሁ። ባሷ ረጅም ደቂቃ ቆማኛለች። ኮፍያ ሹራ ምናምን አለ። ግን የሚሰሩት እነዚህ ስፓኒሾች እና ቻይኖች ናቸው በብዛት እዚህ አካባቢ የሚሰሩት። ግን አሁን ምግቦች አሉ ምናምን በኋላ በጣም ፑሽ አድርጎ የሚመጣ ከሆነ እንመጣና ምናምን እንሞክረዋለን።
መተን እንሞክረዋለን እና እየሄድኩ ነው፣ ግን የምደርስ ይመስለኛል፣ የምችል ይመስለኛል። ቱርባቱን በድጋሚ ያገኘው ትውላችሁ ነገ በዚህ ቱርባት ነው የምንሄደው። ታያችሁ ይሆን ምናምን አሮ ነው መብራት ይዞን ቆመናል። ጥቁር ብዙ አትመለከቱም እዚህ እንደዚህ አይነት ቦታዎች ዳውንታውኖች ላይ ምናምን ስትመጡ ጥቁሮች እንደዚህ አይነት ቦታ አይሄዱም እና ትንሽ የመገረም ነገር ምናምን አለ። ሳይዋችሁ ምናምን ሰርፕራይዝ ምናምን ነገር ነው የሚሆኑ። ብቻ እንደዛ ነው። እስቲ የምንችል ከሆነ እዛ ከደረስን በኋላ ያለውን ነገር አሳያችኋለሁ። አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ አድርጉ። እንዳልኳችሁ መተናል፣ ተመልሰናል። ብዙ አንቆይም። ዝናቡ 30 ደቂቃ ምናምን የቀረው የሚለው አሩን ነው። ብቻ ግን ለማንኛውም ገብተን እንመልከተው። ስለ ታሪኩ እንዳልኳችሁ ተዘጋጅቼ አይደለም የወጣሁትና ብዙ እውቀቱ የለኝም። ስለዚህ በቻላችሁ አቅም ንገሩኝ፣ አናውንስ አድርጉኝ፣ አናውንስ አድርጉኝ፣ አናውንስ አልኩ። አያችሁ እና እንደዛ አድርጉልኝ። ይኸውላችሁ አሁን እንትኑ ጋር ገብተን ያለውን ነገር በደንብ እንመለከታለን። እያንዳንዷን ነገር አሳያችኋለሁ። አይ ቲንክ ዝም ብሎ ነው የሚገባው፣ የሚከፈል ነገር ያለው አይመስለኝም። በብዛት እንዳልኳችሁ ጥቁሮች ከስንት አንድ ነው ወደ እንደዚህ አይነት ቦታ የሚመጡትና እነሱም በጣም ጥቂቶች ናቸው። ያንን ያክል ብዙ አይደለም። ለዛ ልክ እናንተን ሲመለከቷችሁ ምናምን የለ ብርቅ ነው የምትሆኑባቸው እና ለምን እንደሆነ እየሄዱ የሚቆሙት አላውቅም። እየሄዱ ይቆማሉ። አሮ ነው ለምን እንደሆነ ግን እውቀቱ የለኝም። እስቲ ይዛን ድረስና ያለውን ነገር በደንብ ዲቴል አሳያችኋለሁ። እቺ ነጫጭባ እናንተ በጣም ደፋር ናቸው እኮ እነዚህ ነጫጭቦች። ሰውየው ለምን እንደቆመ አላውቅም። ትኬት የሚያስፈልግ ከሆነ እግዚአብሔርን ተበላው ነው የምላችሁ። ትኬት ምናምን በፍሪ ነው። ግን ይሄንን ቦታ ካያችሁት ኳስ ምናምን የሚታይበት ቦታ ነው እና ይሄኛው የምትመለከቱት ዝግ ነው፣ ዘግተውታል። ያ ሰው ዝም ብሎ ነው እያለፈ ያለው። ስለዚህ ዝም ብለን እናልፋለን። ትኬት ደግሞ ምን እንደሚመስል የሆነ ነገር እየሰጡት ነው። ምን እንደሆነ እውቀት የለኝም፣ ግን እየሰጡት ነው የሆነ ነገር። ውሃ እየሸጠ ነው እንዳልለው። እንትን እየሸጠ ነው። ይሄ ምንድን ነው የሚባለው? የየሀገሩ ባንዲራ ያለበት የለም፣ እሱን አይነት ጌጥ ነው የሚሸጠው። እኔ ትኬት ኦፊሰር መስሎኝ ነበር ከርቀት ሳየው፣ ትኬት የሚሸጥ ምናምን መስሎኝ ነበር። ይሄ ተቀባይ ምናምን ፍሪ እንደሆነ አውቃለሁ፣ ግን አሮን ነው ምናልባት እዚህ ከመጡ በኋላ ምናምን ብዬ ይኸውላችሁ ጋይዞች ደርሰናል። እያልኳችሁ የነበረው ቦታ ይሄንን ነው እና ምን ይመስላል ምናምን አንድ እጅ ዞረን እናየዋለን። 330 ዲግሪ ሁላችሁ ቦታው ይሄ ነው። አሮን ነው እንዴት ማሳየት እንደምችል ካሜራ የሚዞር አይነት አይደለም እና ይሄ ነው ታሪኩ። ምናምን ብዙ አላውቀውም። ይሄ በጣም ግን ረጅም ህንጻ ነው። ሲያጠገቡ ሄደን ምን ያህል ረጅም ነው የሚለውን ነገር ማየት መቻል አለብን። ምን ያህል ይረዝማል፣ ምን ያህል አጭር ነው የሚለውን ነገር እናያለን። ብቻ አብራችሁ ጃክዬ ነው የሚባሉ በዛኛው በኩል ሄደን እናየዋለን እና በጣም ረጅም ነው እንደምታስቡት አይደለም እንዴ። ንፋስ ስላለ ኮፍዬ ሊወስዳት ነው። ያው በጣም ረጅም ነው። ኤክስትሪም በስመ አብ በጣም ረጅም ነው። ስንት ሜትር እንደሆነ አላውቅም፣ ግን በደንብ ረጅም ነው። እውነቴ በሰው ልጅ ነው ይሰራ ያስብላል። አሩን ነው አላውቅም። ይሄ እውነት ሰው ልጅ እዚህ ላይ እንደምታይ በጣም ረጅም ነው። አሩን ነው
ይቻችሁ አላውቅም። ብቻ ግን በጣም ረጅም ነው። ከፊት ለፊቴ ቆይ አዞረዋለሁ። ይኸውላችሁ ታያችኋል። ከፊት ለፊቴ እዛ አብርሃም ሊንከን ካልተሳሳትኩኝ እዛ መሄድ የምንችል አይመስለኝ። ራሱን ችሎ ሌላ ቪዲዮ እናደርገዋለን እንጂ ጭራሽ ነው ሰዓት ማይበቃል። በዚህ ላይ የምቀርጽበት ስልክ ቻርጀር ምናምን እያለ ስለሆነ ኮፍዬ በረረች ወገን፣ ኮፍዬ በረረች። ይዘናታል። ዝናብ ስላለው ኮፍዬ በራ ነበር። ቢጋደት ምን እንደሆነ አላውቅም። በደንብ ልገርግደውና እንደምታዩት እዚህ ጋር ለምን እንደሆነ አላውቅም ንፋስ አለ። ባንዲራ ይኸውላችሁ 50 ሴት አይደል ያለው የ50ውም ለማሰቢያ አስበውት ምናምን አይደል ነው 50 ባንዲራ ነው ያለው። በጣም ረጅም ነው እንደምታዩት አይደል። ግንቡ ጋር ሆነን ምን ያህል ረጅም እንደሆነ እንየው። ያ ታንክ ዩ ሁለቴ ነው ያዝነው። አሁን በእጄ ነው የሚይዘው። ሁለቴ ነው ያዝኩት። ሁለቴ ከእጄ ያመለጠኝ። አሁን ግን አለቀውም አላረገውም። ምንድን ነው ብቻ እንጣው ይሄንን ይመስላል። በጣም ረጅም ነው። ከብቻው አይደለም እንደሆነ አላውቅም። ለምን እንደሚነፍስ እውቀቱ የለኝም። ግን እስቲ ቆይ አየሩ ሲሳከል እመጣለሁ። መጣሁ ተቀመጥኩኝ እንዲታያችሁ በደንብ ብዬ ኮፍዬን ሊያበራት ስለሆነ ነው ያስኳት። በእጄ ይዣታለሁ። ሰው ነው ያዘልኝ በራ ነበር እና ይሄንን ይመስላል የዛሬ ቪዲዮአችን። ሰብስክራይብ አድርጉ። ከዚህ በኋላ ወደ ቤት ነው የምሄደው። ቪዲዮ ይረዝማል። ረጅም ሰዓት ስለሆነ የተቀረጸው ቪዲዮ ይረዝማል። እዚህ ጋር አስተናበታችኋለሁ። አብሮነታችሁን አሳዩ። ሰብስክራይብ አድርጉ፣ ላይክ አድርጉ። ምርጥ በሆኑ ቪዲዮዎች እንመለሳለን። እንቀጥላለን።